በእጃችን የገባው ጥብቅ መረጃ የባለስልጣናትና የአርቲስቶች ምሽግ የሚል ርዕስ አለ። ወደዛው እንሂድና እሱ ላይ እናተኩር። በጣም ጥሩ። እንግዲህ አድማጭ ተመልካቾች እንዲህ ያለን እዚህ ደርሰናል። ወደዚህ እንግባ። እንግዲህ ያው በኢትዮ ሰገነት በተለያየ ጊዜያት ምን እየተሰራ እንዳለ የተከታተልን መረጃዎችን በማጋለጥ እየሰራ እንገኛለን። በአሁን ሰዓት በተለይ አዲስ አበባ ያለው ህዝብ እጅግ በጣም የመረረው ሰርቶ እሱንም ቤተሰቡን ማስተዳደር ያልቻለበት ደረጃ ላይ መድረሱን እኛ ሳንሆን በማህበራዊ ሚዲያ የወጡ ራሳቸውንም እየቀረጹ እያሰራጩ ያሉ ሰዎችን መመልከት በቂ ነው። ነገር ግን አሁን አጠቃላይ የኢትዮጵያ ህዝብ በመከራ ውስጥ እያለ በተለይ አማራ የሚባለው ማህበረሰብ እንዲጠፋ በአብይ አህመድ ወይንም በወዲድ ብልጽግና ከተወሰነበት ጊዜ ጀምሮ መከራን እየተቀበለ ያለ በድሮን እየተጨፈጨፈ የተሳደደ የተፈናቀለ የተደፈረ ይኸው እየተመለከታችሁትም ፎቶግራፍ ያንን የሚያሳይ ነው። ይህንን መከራ በሚያሳልፍበት በዚህ ጊዜ ግን ብዙ አርቲስቶች በነገራችን ላይ በቲያትር ቤት ተቀጣሪ የሆኑ 4 ቲያትር ቤቶች አሉ። የኢትዮጵያ ብሔራዊ ቲያትር፣ የራስ ቲያትር ኦልሬዲ ፈርሷል፣ ግን ሰራተኛው በጥቂቱ አለ። የአዲስ አበባ ቲያትርና ባህል አዳራሽ፣ የአዲስ አበባ ባህልና ባህል አዳራሽ፣ የሀገር ፍቅር ቲያትር ቤት እና የህፃናት ቲያትር አለ። እነዚህ ውስጥ ያሉ እጅግ በጣት የሚቆጠሩ አርቲስቶች ግፋ ከተባለ እንደው 1000 ገቡ እንደሆነ አላውቅም። በአሁን ሰዓት ባዳነች አበቤ ሲስተማቲክ በሆነ መንገድ ቲያትር ቤቶችን የማፍራስ የማጽዳት ስራ በነነብዩ አስተባባሪነት ተባባሪነት እየተሰራ እንደሆነ በየጊዜው መረጃ አምጥተን አቀብለናል። አሁን ግን በጣም በከፋ መንገድ እየተጠቀሙ ያሉ አሁንም እየተከታተልናቸው ያሉ ሌሎች አርቲስቶች ቢኖሩም በጥቂቱ ግን ትንሽ ልክ ስላልሆነ አንዳንዶችን በፎቶ እየደገፈን ማንነታቸውን እንገልጻለን። እንግዲህ ከወዲድ ጋር እየሰሩ ያሉ ወገን እየተራበ እየተሰቃየ እነሱ ጥቅማቸውን እያሳደዱ ያሉ አርቲስቶች ሰሞን ይስማው ይባላል። ሰሞን የተለያዩ እንግዲህ ይሄ ልጅ የሚታወቀው በፊልም ስራ ነው፣ ዳይሬክተር ነው። የምር ለመናገር እንግዲህ መቼም የሚሰራው ነገር ነው እየተቃወመን ያለ ነው እንጂ ሙያውን አይደለም። ጎበዝ ባለሙያ ነው፣ እጅግ በጣም ጎበዝ ባለሙያ ነው። እኔ ባየሁት የምመሰክረው ሌላ ያያችሁም ትመሰክሩለት አላችሁ። በተለይ የእንትና ማን ነው የድምፃዊ የጎንደር የጎጃም የሸዋን ዘፈኖችን በሙሉ ዳይሬክት ያደረገው እሱ ነው። አዎ ዳይሬክት ያደረገው እሱ ነው። እና ሰሞን ያስቻለው ፈጠነ ይቅርታ ለስሙ መጥፋት እና ጥሩ ስራዎች ሰርቷል። ከዛ በተጨማሪ በርካታ ፊልሞችን ሰርቷል። ሰሞን የተለያዩ ዶክሜንተሪዎችን ጨምሮ ሲኒማ ኮምፕሌክስ የሚባለው ሰንጋተራ አካባቢ ያለው ሲኒማ ቤት ይህ ሲኒማ ቤት የቀድሞ የአዲስ አበባ ቲያትርና ቢሮ ኃላፊ በአቶ ገብረ ጻዲቅ ሀጎስ የቢሮ ኃላፊነት የሚመራ ተቋም ያስጀመረው ነው። በነገራችን ላይ አቶ ገብረ ጻዲቅ ሀጎስ አሁን ራስ ቲያትር ያለበትን ኤግዚቢሽን ጀርባ የተገነባውን የህፃናትና ወጣቶች ቲያትር ቤት ያስገነቡት እሳቸውና አመራሮቹ ናቸው። እነሱ ያስገነቡትን የቀድሞ አመራሮች የሰሩትን ስራ ጥቂት ስራ የቀረውን በመጨረስ አዳነች አበቤ እነሱ እንደሰሩት በማድረግ ይህንን ሲኒማ ኮምፕሌክስ ሰሞኑን አስመርቀዋል። ቀደም ብሎ ሪቫን በመቁረጥ መቼም ተሳትፈዋል፣ ሰርተዋል ማለት ስለማይቻል እንግዲህ ሰሞን ከስራቱ ጋር በጣም በጥብቀት እየሰራ ያለ በጣም የሚያከብሩት በጣም የሚወዱት በባህሪውም ጥሩ ነው ብለው የሚመሰክሩለት ሰዎች ሁሉ እየተቃወሙት ይገኛሉ። ለምን? ከስርዓቱ ጋር ተጣብቆ እየሰራ ስላለ። ለዚህም ለስርዓቱ በማገልገሉ ያው ይሄ ከተመረቀው ሲኒማ ኮምፕሌክስ ላይ እዚህ ህንፃ ላይ ከ500 ካሬ በላይ አንድ ፍሎር ላይ ትልቁን ማለት ነው ለሰራው ውለታ ለብልጽግና በአዳነች አበቤ አማካኝነት በስጦታ ተበርክቶለታል። እሱም ያው ስርዓቱ አዳነች አበቤም ባዘዘችው ሆነ ዳንኤል ክብረት ነብዩ ባየም አብይ አህመድም ባዘዙት ቦታ ተገኝቶ ስራ እየሰራ ያለ ነው። አሁን ይህንን ባለሙያ ስናመጣ
ለምን ተጠቀመ ለምን ሰራ አይደለም። አሁን ኢትዮጵያ ያለችበት ባለሙያው ያለበት ምን እየሰራ ምን እየሆነ እንዳለ ወደ መጨረሻ የምናሳያችሁ ይኖራል። እነዚህ ግን ስርዓቱን የተጠጉ ሰዎች እጅግ በጣም በሚዘገንን ክፍያ አንዲት አጭር ዶክመንተሪ እንዲሰሩ በማድረግ ከፍተኛ ብር እንዲያገኙ ተደርገዋል። ለስርዓቱ ማቀበል የሚገባቸውን ነገር ያቀብላሉ። አንደኛው ይሄ ነው። ሁለተኛው ይድነቃቸው ሹመቴ እንግዲህ ይድነቃቸው ሹመቴ ማን ነው? ወንድሙ ማን ነበረ? ያሬድ ሹመቴ ቀደም ባለው ጊዜ ከስርዓቱ ጋር በነበረው ቀረብ ያለ ግንኙነት በተለይ ያው ስርዓቱ ላይ ጎትተው ማስገባት የሚፈልጉት እነሱ በቦኩበት ሌላውም እንዲቦካ የሚፈልጉት እነ ነብዩ ባየ ናቸው። እነ ነብዩ ባየ ጋር በነበረው ቅርበት ቀረብ ብሎ ነበር። ነገር ግን ስርዓቱን በትክክል እየገባውና እየተረዳ ሲመጣ ይድነቃቸው ያው ይታወቃል። በተለይ የአድዋ የእግር ጉዞ በሚል ከነ መሐመድ እና ከሌሎች ስማቸውን አሁን ለመጥቀስ እንደው አንዳንዶቹን ዘግቻቸዋለሁ። እነ መሐመድና ግን ያሬድ ሹመቴ በከፍተኛ የሚታወቁት በባዶ እግር ወይም በእግር አድዋ ድረስ በመጓዝ በርካቶችን በማስተባበር የሚኒሊክ በዓል በተለየ መልኩ እንዲታይና እንዲከበር ያደረጉ አስተዋጽኦ ያላቸው ልጆች ናቸው። እና ይሄ ልጅ አሁን ባለው ሁኔታ ባለኝም መረጃ መሰረት እንዳውም አንድ ሚዲያ ላይ ቀርቦ የተሰማውን ስሜት የገለጸበት ነበረ። እሱን ፈልጌ ለማቅረብ አስቤ ነበር፣ ግን ከቪዲዮ ብዛት የተነሳ ለሌላ ጊዜ አቀርበዋለሁ። የዚህ ልጅ ወንድም ነው ይድነቃቸው ሹመቴ ማለት። ይህ ግለሰብ በተለያየ ጊዜ ለመከላከያ በተለይ ደግሞ ለአየር ኃይሉ እንግዲህ ወገኖቻችንን በድሮንና በጀት በመደብደብ የሚታወቅ ነው። የገበሬዎችን ለፍተው ደክመው ዘርተው የሰበሰቡትን ሰብል ሳይቀር በድሮን በማንደድ በረሃብም በመጨፍጨፍም እየፈጀን ያለውን ይሄንን ተቋም ሰማዩ የኛ ነው በሚል እንግዲህ አንድ ቪዲዮ ሰርቶ ነበረ። ያዙ ልቀቁኝም ብለው ነበረ አየር ኃይሎች። አሁን ሰማዩም መሬቱም የነሱ እንዳልሆነ ቢያቆም ግን እየበረሩበት ነው። እንግዲህ ይህንን ጨምሮ ሌሎች ዶክመንተሪዎችን በመስራት እጅግ ከፍተኛ ሚሊዮነር የሆነ ሚሊዮኖችን ያጋበሰው የብልጽግና የቁርጥ ቀን ልጅ በሚል በነ አብይ አህመድም ሁሉ የሚጠራ ነው። የብልጽግና የቁርጥ ቀን ልጅ እየተባለ ይህ ግለሰብ አሁን ቀደም ብሎ በተሰጠው መሬት ዘነበ ወርቅ በተለምዶ ታቦት ማደሪያ እየተባለ የሚጠራው አካባቢ ግራውንድ ፕላስ 6 ወይም 7 ፎቅ እየገነባ የሚገኝ ነው። የሚገርመው ይህንን መረጃ ያቀበሉን ሰዎች የአካባቢው ሰዎች የሚጠሩት የብልጽግናው አርቲስት እያሉ ነው። የብልጽግናው አርቲስት ቤት እዚህ ጋር ነው እየተባለ እንደሚጠራም ለማወቅ ችለናል። ሌላኛው ደግሞ ጋር እንሂድ። እንግዲህ የምር ለመናገር ይሄ ልጅ ከነዚህ ጋር ማወዳደር ስለማልችል ነው። ከነዚህ ጋር በፍጹም የሚወዳደር አይደለም። በአሁን ሰዓት እየሰራ ያለው በጣም የከፋ ነው። እንግዲህ ይሄ አርቲስት ከዲያቆን ዳንኤል ክብረትና ነብዩ ባየ እንዲሁም አዲስ አበባ ዩኒቨርሲቲ ከነ ተስፋዬ እሸቱ ጋር የቀረበ ግንኙነት አለው። በፊልም ስራ ነው የምናውቀው። ከዛ በተጨማሪ ግን የሚታወቀው በአድዋ የበዓል አከባበር ጊዜ እንደ ሚኒሊክ በመልበስ እንደምታዩትም ይሄንን ጎፈር በማድረግ ልጁንም ጨምሮ በባዶ እግር ማነው ጊዮርጊስ የሚኒሊክ አደባባይ ድረስ በባዶ እግር ብሎ እየወሰደ ከፍተኛ የስፖንሰር ስራዎችን ይሰራበት ነበር። በፊት በነበረን ሬዲዮ ፕሮግራም ላይ ሁሉ ሚኒሊክን ሱቅ በደረቴ ያደረገ አርቲስት እንለው ነበር። እዛ ሆነን ነው፣ እዚህ ሆነን ሳይሆን እዛ ሆነን ሚኒሊክን በሱቅ በደረቴ ሲጠቀምባቸው የነበረ አርቲስት ነው። ይህ አርቲስት ብዙ ጊዜ በኢትዮጵያዊነት በኢትዮጵያ አቀንቃይነት የሚታወቅ ነው። ከዛም በተጨማሪ ካለባበሱ ጀምሮ ሚኒሊክን ለመሆን የሚጥር ግን ከበፊት ጀምሮ ታሪኩ በሚኒሊክ ስም የሚነግድ
በሳቸውም በርካታ ረብጣዎችን ከስፖንሰር የሚመነትፍ እንደው ስፖንሰሩ ችግር የለብንም አሁን ግን በርካታ ገንዘቦች ተጠቃሚ የሆነው አሁን በከፋ መንገድ ሰዎች በመጠቆም ጭምር ነው። እንግዲህ በደረሰን መረጃ መሰረት ይሄ ሰው ቀደም ብሎ ከነብዩ ባየ ጋር በመሆን ታከለ ኡማ የአዲስ አበባ ከተማ ከንቲባ በነበረበት ጊዜ የቢራ ፋብሪካዎች ለነዚህ ሰዎች ገንዘቡን ክፍያ እንዲፈጽም በማድረግ ወደ 8 ሚሊዮን ብር ወስደው አብረዋቸው የተጠቀሙ ሰዎችን እንኳን ከ8000 እስከ 12000 ብር ለተወሰኑ ሰዎች በመስጠት ስራውን ሲሰሩ የነበሩ ያ የመጀመሪያ ስራቸው ያገናኛቸው የነነብዩ እጅ እየሰፋ መጥቶ እጅግ በጣም በርካታ ስራዎች የትኛውም የብልጽግና አለቆች ስራ ለዚህ ልጅ እንዲሰጡ በትዕዛዝ ሁሉ የተነገራቸው ሲሆን አሁን በቅርቡ ለሚላላከው የብልጽግና ተላላኪነት በመሆን በርካታ ስራዎች ከመስራቱ በተጨማሪ ዱከም አካባቢ ለፊልም መንደር ለመገንባት ከ5000 ወይም 3000 ትክክለኛ 3000 ነው 5000 ሚሊዮን መረጃ ትክክለኛውን እስከምንይዘው ግን 5000 ወይም 3000 ካሬ ሜትር ተሰጥቶት እንግዲህ የፊልም መንደር ገነባለሁ ብሎ የሚንቀሳቀስ አርቲስት ነው። አርቲስት ሚሊዮን በፈረንሳይ ለጋሲዮን የአፈ ንጉሥ ጥላውን ቤት የነበረውና አስኒ ጋለሪ በመባል የሚታወቀውን በጣም ትልቅ ግቢና ቤት በውድ ዋጋ በመከራየት ምናልባትም ወደ 300,000 ብር የሚገመት ነው የሚለው ወራዊ ክፍያ ያለው ቤት ውስጥ የሚኖር መሆኑ ከመከላከያ መረጃ መምሪያ በቀጥታ ከሰባዊ መረጃ ኃላፊ ብርጋዴር ጄኔራል ደምስ ግንኙነት ያለው ሲሆን ወደ ቢሮአቸው ሲገባ ሁዲ በመልበስ እና ራሱን ሸፍኖ ከይታ ውጪ በመሆን የሚያገኛቸው መሆኑን እንዳውም ፎቶግራፍ ለማንሳት ጥረት ተደርጎ ስለነበረ የሴኩሪቲ ጉዳይ ስጋት ስላላቸው መረጃውን ያቀበሉን ሰዎች ተታውታል። ነገር ግን እዚህ ድረስ እንደዚህ ያደረገ እንዳለ መረጃው ተገኝቷል። መንግስት በአዲስ አበባ ካለበት የጸጥታ ስጋት አንጻር ፈረንሳይ ለጋሲዮን ኬላና ቀበሌ 11 በልዩ ትኩረት የሚታይ በመሆኑና ወጣቶች ጠዋትና ማታ ተሰብስበው ስፖርት የሚሰሩበት አካባቢ የሚገኘውን ይህንን ቤት በመከራየት የክትትል ስራ እየሰራ ነው የሚል መረጃ ነው ይመጣልን። ይሄ ነው አስደንጋጭ ያልኩት። በሙያው ገንዘብ ማግኘት በሙያው ተሞዳምዶ መጠቀም ብቻ ሳይሆን ለስርዓቱ አስጊ ናቸው ወይም ደግሞ እነዚህ ሰዎች አደገኞች ናቸው ብሎ በመጠቆም ወጣቶችን እያስያዙ ነው የሚል ነው። እንግዲህ ባለኝ መረጃ ኢትዮጵያ በነበርኩበትም ተመላልሼ ስለማቀው ኬላ አካባቢ እና ቤላ አካባቢ ያሉ ወጣቶች በኢትዮጵያዊነት የማይደራደሩ በጣም ቆራጥ አብዛኞቹ የወታደር ልጆች የሆኑ በብዛትም በታሪክ ብዙ ታሪካቸው ይታወቃል። ለምንም ነገር በ27 ዓመት ተቃውሞም ጊዜ ምን አይነት ተሳትፎ እንደነበራቸው ይታወቃል። ከዛም በኋላ በተለያየ ጊዜ የተለያየ እንቅስቃሴ የሚያደርጉ ነበርና ብልጽግናም በስጋት የሚያየው አካባቢ እንደሆነና እዛ አካባቢ ሰዎች ያስጠቆመ መሆኑ ደርሶናል። በዚሁ ቀበሌ 11 ሰፈር ተወልዶ ያደገው ሀብተ ማርያም አዱኛ የተባለው ወጣት የኦሮምኛ ቋንቋ ተናጋሪ በመሆኑ ዘመኑ ባመጣለት እድል ተጠቅሞ አብሮ አደግ ጓደኞቹን በድብቅ በመጠቆም ተከፍሎት የሚሰራ መሆኑ ሀብተ ማርያም አዱኛ ከኮንዶሚኒየም ቤት ስጦታው በተጨማሪ የኦሎምፒክ ካፌ ባለቤት ከሆነው ስራ ብዙ አደመ ከተባለ ጓደኛው ጋር የቀበሌ የንግድ ቤቶች በትክክል እርግጠኛ ባልሆንም ይላል መረጃው ወደ እንቁላል ፋብሪካ አስኮ መስመር የተሰጣቸው መሆኑን ለቅርብ ሰዎቻቸው እየነገሩትን ደርሼበታል ይላል። በተጨማሪም የሰፈሩ ወጣቶች አልባሌ ቦታ እንዳይውሉ ይህን የስፖርት ቦታ በማሰራትና ሌሎች ቀላል የማይባሉ ድጋፎችን በማድረግ በሰፈሩ ትልቅ ተሰሚነትና ተሳትፎ ያለው በኢትዮጵያ ሀገሩ የማይደራደር
የቀድሞ ታዋቂ ቦክሰኛ ታዲኤል ወንድሙ በመንግስት ብዙ ጊዜ ከሱም አልፎ ባለቤቱን እስከ ማሰር በደረሰ በደል የኖረ ሲሆን ይህ ሁሉ ሲሆን የሀብተ ማርያም እጅ ያለበት እንደሆነ ታዲኤልን ብዙ ብር ከፍሎ ከመንግስት ተደብቆ ቤተሰቡን ይዞ ጠቅልሎ ከሀገር እንዲወጣ በሚያውቃቸው የጊዜው ባለስልጣናት በመታገዝ ተባብሬ አስወጣውት ብሎ ራሱን ትልቅ ስራ እንደሰራ የሚናገር ግለሰብ ነው። እነዚህ ሰዎች ተሳስረው ነው ስራ እየሰሩ ያሉት። ይህንን አለማጋለጥ፣ ይህንን ለህዝብ አለማድረስ ከነሱ የተሻለ አይሆንም፣ በደል ነው። ስለዚህ ምንም አይነት መረጃዎች ሲደርሰን ዙሪያ ገባውን አጥንተን እንደመጣልን አይደለም፣ ዙሪያ ገባውን አጥንተን የምናቀርብ ነው የሚሆነው። ከዚህ በመቀጠል ሌላ እንስት ደግሞ ምን እየሰሩ እንዳለ አብቲሽ ከመሄድ በፊት አንድ ዳንኤል ለአድማጭ ተመልካቾች አብሬ ለመናገር ያህል እንስቶቹ ምን እየሰሩ ነው? ከማጋ ነው? ምን እያደረጉ ያሉት? ምን እየተጠቀሙ ነው ያሉት? ምን አይነት መኪና ነው እየነዱ ያሉት? በሀገር ውስጥ እነሱ የፊልም ሰራተኛ፣ የፕሮግራም መሪ ሆነው ከነማን ግንኙነት ፈጥረው እንዴት የተደላደለ ኑሮና ህይወት እየመሩ እንደሆነ እንሄድበታለን። ግን አንድ የተቸገረ አርቲስት ዳንኤል ይባላል። እንግዲህ አርቲስት ዳንኤል በሰይፉ ሾው ላይ ለመጀመሪያ ጊዜ ቀርቦ ራበኝ የሚል ለመስራትም መብላት እንደሚያስፈልግና መጎዳቱን ገልጾ ነበረ። በዚህ አጋጣሚ ዳንኤል ማለት ይቆየኝ ዳንኤል ከኔ ጋር የሚስት ያለህ የሚል ቲያትር አብረን በአዜብ ፕሮዲውስ አድራጊነት ሰርተናል። የእውነት ለመናገር ዳንኤል ጮክ ብሎ ግራ የሚገባ አንድ ባህሪ አለው። መድረክ ላይ ሲወጣ ድምፁ ከፍ ያለ ነው። ሲያወራ በጣም አንዳንዴ አይሰማም። በጣም ትሁት ነው። ዝም ያለ ልጅ ነው። ዝም ያለ ምንም ላይ የማይደርስ ስራውን ሰርቶ ከሚግባባው ሰው ጋር ተጫውቶ ሳቅ ብሎ ወደ ቤቱ የሚሄድ በየትኛውም እንደው አንዳንዴ አርቲስቶች በዚህ በኩል ሱስ አለ እንደዚህ አለ ይባላል አይደል? እኔ እስከማውቀው ድረስ ምንም አይነት ሱስ ውስጥ ያልተዘፈቀ የእውነት በጣም ቅን የሆነ ባለሙያ ነው። የመጀመሪያ ጊዜ ያየሁት ጊዜ ምንም ማድረግ ስለማልችል አቅም ስለሌለኝ እንጂ እንደ ባለሙያ እንደ እውቀቴን ባሳክመው አንድ ነገር ባረግ ደስታዬ ነበረ። ነገር ግን የቅርብ ጓደኞቹ በተለይ የኢትዮጵያ ብሔራዊ አርቲስቶች ለሱ ይሄንን ዝግጅት አዘጋጅተው አክብረውት መታከሚያም ለሚያስፈልገውም ነገር የሚሆን ወጪ እንዲሸፈን አድርገዋል። በመጀመሪያ ለኢትዮጵያ ብሔራዊ ቲያትርና አብራችሁ ለዚህ ለተሳተፋችሁ አርቲስቶች ሁሉ በቅንነት ሙያውን ብቻ በመስራት ለህዝብ የሚያገለግል ሰው ተቸግሮ ይረባል። ተመሳሳይ ሙያ ላይ ተቀምጠ ግን ለስርዓቱ በመላላክ አንተ የተደላደለ ኑሮ ትኖራለህ። እጅግ ውድ የሆነ መኪና ትነዳለህ። እንደሰማነው ከ300,000 በላይ በወር ክፍያ እየተከፈለ የተንደላቀቀ ህይወት ትኖራለህ። የኢትዮጵያ ህዝብ ግን ትላንትና ነው መሰለኝ አብትሽለታይ ላይ ትላንት ወዲያ አንድ ዶክተር 16,000 ብር ይከፈለዋል። ኢትዮጵያ ውስጥ አንድ ኮንዶሚኒየም ባለ 1 ባለ 2 ባለ 3 በሚል ስታብራራው ነበር። ያንን ከፍሎ ሪቫይቭ ማድረግ ያልቻለ ማህበረሰብ ባለበት ውስጥ እንዲህ እየሰሩ እየደከሙ ሙያቸውን እያስከበሩ ለሙያቸውን በቅንነት እየሰሩ ያሉ ሰዎች ግን የሚራቡባት ሀገር ናት ኢትዮጵያ።